የወባ በሽታ ብዙ ሰዎችን እየጎዳ እንደሆነ ያውቃሉ። ዛሬ እያከበርነው የምንገኘው የዓለም የወባ ቀን ይባላል። ወርልድ ማላሪያ ዴይ ይመስለኛል። ዋናው የዚህ በዓል ዓላማው ህብረተሰቡን ስለ ወባ ግንዛቤ መስጠት ሲሆን ወባ እንደ ዓለም አቀፍ ግሎባሊ ሲታየው ከ240 ሚሊዮን በላይ ፖፑሌሽን በዓመት ውስጥ ያጠቃል። ከዚህ ውስጥም ከ600 ሺህ በላይ ለሞት ወይም ለህልፈተ ህይወት ይዳርጋል። ከ96% በላይ ሳብ ሳሃራን አካባቢ የሚኖሩት ሰዎች ነው በወባ በሽታ ምክንያት ለሞት የሚጋለጠው። ከዚሁም ውስጥ ከ77% የሚሆኑ ከአንደር 5 ወይም ከ5 ዓመት በታች የሆኑ ህጻናት በዚህ በሽታ በወባ በሽታ ምክንያት ህይወታቸውን ያጣሉ። እንደ ኢትዮጵያ እንደ ሀገራችን ስንመጣ 75% የሚሆኑ የጂኦግራፊ አቀማመጥ ለወባ ተጋላጭ ነው። ይሄ ማላሪያ ኤሪያ የምንለው ነው። ከዚህም ውስጥ 60% የሚሆኑ ፖፑሌሽኑ ሪስክ ፎር ማላሪያ ወይም የወባ ተጠቂ ህብረተሰብ የሚኖርበት አካባቢ ነው። ማላሪያ ወይም ወባ ስንል በፕላስሞዲየም ፓራሳይት አማካኝነት በሴት አናፊሎስ ሞስኪቶ ንክሻ የሚመጣ በሽታ ሲሆን ቀይ ደም ሴል እና ይሄ ጉበትን የሚያጠቃ በሽታ ነው። ወደ 5 አይነት ፕላስሞዲየም ፓራሳይቶች አሉ። ከነዚህ ውስጥ እንደ ሀገራችን እንደ ኢትዮጵያ ፕላስሞዲየም ፋልሲፓረም እና ፕላስሞዲየም ቫይቫክስ የሚባሉት በጣም ተጠቃሾች ናቸው። በተለይ ፕላስሞዲየም ፋልሲፓረም ተሮ ካልታከመ ለሞት የሚዳርግ የወባ አይነት ነው ማለት ነው። ምልክቶቹ ምን ናቸው ስንል ምልክቶቹ ከፍተኛ ትኩሳት፣ ማንቀጥቀጥ፣ ይሄ ቺልስ የምንለው ብርድ ማለት፣ ራስ ምታት፣ ትውከት፣ የምግብ ፍላጎት መቀነስ ሊሆን ይችላሉ። ተሎ ካልታከመ እነዚህ ራስን መሳት፣ ይሄ የአይን ቢጫነት መሆን፣ ጉበትን ከጎዳ ሽንት ከለር መቀየር ሊሆን ይችላል። ይሄ ኩላሊት እየጎዳ ከመጣ እነሱ ነገሮች ምልክት ሊኖሩ ይችላሉ። ስለዚህ አንድ ሰው ይሄ ኃይለኛ ትኩሳት፣ ብርድ ማለት የወባ ምልክቶች ከላይ የጠቀስናቸው ነገሮች ካሉ ወደ ጤና ጣቢያ ሆስፒታል ሄዶ ምርመራ ማድረግ አለበት። ወባ ጥሩነቱ ነገር በቀላሉ መታከም የሚችል ወይም ይሄ ትሪቴብል የምንለው የበሽታ አይነት። ዋናው ነገር ግን አሁን መከላከሉ ላይ ነው። ወባ እንዴት መከላከል ይቻላል? ቀላሉ መከላከልም በቀላሉ ማከም ይቻላል። ዛት ሚንስ ትሪቴብልም ነው፣ ፕሪቬንቴብል ዲዚዝ ነው። ስለዚህ እንዴት መከላከል ይቻላል ስንል አንደኛ ይሄ ጸረ ትንኝ ርጭቶችን የሚቀባ ቅባቶችን መጠቀም፣ ይሄ ጸረ ወባ ቅባት መጠቀም፣ አጎበርን መጠቀም፣ ረግረጋማ ቦታዎችን ወይም ይሄ ውሃ የቋጠሩ ቦታዎችን እነሱ ማድረቅ እና ክትባቱ በጣም ኢፌክቲቭ ነው። የዓለም ጤና ድርጅት WHO በ2023 የወባ ክትባትን ይፋ አድርገዋል። በአንዳንድ ሀገሮች ተጀምሯል። በጣም ኢፌክቲቭ ነው። እነሱን ክትባት